ሰላም ጤና ያስጥልኝ ውድ የዚህ ቻናል ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ቪዲዮ የቴክኖሎጂውን ዓለም እያነጋገረ ስለሚገኘው እና የሰው ሰራሽ አስተውሎት ኤአይ እድገት ወደ አዲስ ምዕራፍ ስላሸጋገረው ድርጅት ነው። ዛሬ ስለ አሜሪካው ኩባንያ ኦፕን ኤአይ ወይም ጎግል አይደለም የምናወራው። ዛሬ የምናወራው የዓለምን ትኩረት በከፍተኛ ፍጥነት እየሳበ ስለሚገኘው ሙንሾት ኤአይ እና ስለ ፈጠራ ስራዎቻቸው እና ስለ ኬም ሞዴሎች ነው። አዲሱ የሞንሾት ኤአይ ቴክኖሎጂ ኮዲንግ በማድረግ ዌብሳይቶችን በማዘጋጀት እና የሂሳብ ቀመሮችን በመስራት ዓለምን እያስገረመ ይገኛል። ቪዲዮ በጣም ጠቃሚና አዲስ ምስጢራዊ መረጃዎችን የያዘ ስለሆነ እስከ መጨረሻው አብራችሁን እንድትቆዩ እጋብዛለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ አሳስባችኋለሁ። በመጀመሪያ ሙንሾት ኤአይ ምንድን ነው ከምለው እንነሳ። ሙንሾት ኤአይ እንደ አውሮፓውያኖቹ አቆጣጠር በ2023 በቻይና የተመሰረተ የቴክኖሎጂ ኩባንያ ሲሆን በአጭር ጊዜ ውስጥ በቢሊዮን የሚቆጠር ዶላር ዋጋ ቫሉዌሽን በማግኘት በዓለም ላይ ካሉ ታላላቅ የኤአይ ኩባንያዎች ተርታ መሰለፍ ችሏል። ይህ ኩባንያ መጀመሪያ ወደ ገበያ ብቅ ያለው ኪም በተባለ የቻትቦት ሲስቴም ነው። ኪም ወደ ገበያ ሲመጣ ይዞት የመጣው ትልቁ አብዮት የማስታወስ አቅም ወይም የቴክኖሎጂ ቋንቋ በኮንቴክስት ዊንዶው ነበር። ሌሎች ኤአይዎች ጥቂት ገጾችን ብቻ ሲያሰሱ ኪም መጀመሪያ ላይ 120,000 ቶከን በኋላ ደግሞ እስከ 2 ሚሊዮን ቶከን ወይንም በሺዎች የሚቆጠሩ ገጾች ያሉት መጽሐፍትን በአንድ ጊዜ አንብቦ መረዳት እና ማስታወስ የሚችል አስገራሚ ቴክኖሎጂ ይዞ መጣ። ይሄ ማለት አንድን ሙሉ መጽሐፍ አስገብታችሁለት ስለ መጽሐፉ ማንኛውንም ጥያቄ ብትጠይቁት በአንድ ሰከንድ ውስጥ ይመልስላችኋል ማለት ነው። አሁን ደግሞ ወደ አዲሶቹና አስፈሪዎቹ ሞዴሎች ስንመጣ ሙንሾት ኤአይ ኪም 2 የተባለ 1 ትሪሊዮን ፓራሜትር ያለው እጅግ ግዙፍ ሞዴል አስታውቋል። ነገር ግን የዚህ ሞዴል ብልሃት ያለው መጠኑ ላይ ብቻ ሳይሆን አሰራሩ ላይ ነው። ሞዴሉ ሚክስቸር ኦፍ ኤክስፐርት የተባለ ቴክኖሎጂ ነው። ይህ ማለት ለአንድ ጥያቄ መልስ ለመስጠት ሙሉ ትሪሊየን ፓራሜትር አይጠቀምም። ከዛ ይልቅ 32 ቢሊዮን ፓራሜትር ብቻ በመምረጥ በፍጥነት እና በከፍተኛ ጥራት ምላሽ ይሰጣል። ይህም ኮምፒውተሮችን ሳያጨናንቅ ከባድ ስራዎችን እንዲሰራ አስችሎታል። ከዚያም በቅርቡ እንደ አውሮፓውያኑ አቆጣጠር በጥር 2026 ኪም 2.5 የተሰኘውን በዓለም ዙሪያ የብዙዎችን አትኩሮት የሳበውን አዲስ ሞዴል ይፋ አደረገ። ይህ ሞዴል ቪዥዋል ኤጀንት በመባል የሚታወቅ ሲሆን የምንሰጠውን ጽሑፍ፣ ፎቶ ወይንም ቪዲዮ በመመልከት ሙሉ በሙሉ የሚሰራ ዌብሳይት እና አፕሊኬሽኖች ወደ ኮድ መቀየር ይችላል። ካየው ቪዲዮ ላይ ብቻ ዲዛይን ገልብጦ የራሳቸውን ዌብሳይት በደቂቃዎች ውስጥ ይገነባቸዋል። የኪም 2.5 ሌላውና በጣም አስፈሪው ችሎታው ኤጀንት ስዋርም ይባላል። ይህኛው ኤጀንት ስዋርም የሚባለው አስቡት፣ አንድ ትልቅ ሪሰርች ወይንም የሶፍትዌር ፕሮጀክት ለመስራት 100 ሰዎች ቢቀጠሩ ስራው ምን ያህል በፍጥነት እንደሚያልቅ አስቡት። አንድ ከባድ ስራ ስትሰጡት እስከ 100 የሚደርሱ ትንንሽ ኤአይ ሳብ ኤጀንቶች ማለት ነው በራሱ በመክፈት ስራውን ከፋፍሎ አንድ ጊዜ ፓራላል ይሰራቸዋል። አንዱ መረጃ ከኢንተርኔት ሲፈልግ ሌላኛው ኮድ ይጽፋል፣ ሌላኛው ዳታዎችን አቀናብሮ ሪፖርት ይጽፋል፣ ሌላው ደግሞ ስህተቶችን ያርማል። ይሄ ሁሉ በአንድ ጊዜ ይከናወናል። ይህ ቴክኖሎጂ ቀናትን ወይንም ሳምንታትን የሚወስዱ ሪሰርች እና የኮዲንግ ስራዎች በደቂቃዎች ውስጥ እንዲያልቁ አድርጓል። ልክ የ100 ሰራተኞች ባለቤት እንደመሆን ማለት ነው። አሁን ደግሞ በጣም አጓጊ ወደ ሆነው እና በቅርቡ ማርች 2026 ላይ ወደ ተለቀቀው የሙንሾት ኤአይ አዲስ ግኝት ልውሰዳችሁ። ይህ ግኝት የቴክኖሎጂ የኤአይን ዓለም ከመመስረቱ ሊቀይር የሚችል ነው። ይህን በቀላሉ ላስረዳችሁ። እስካሁን ያሉ የኤአይ ሞዴሎች እንደ ቻት ጂፒቲ መረጃን ከላየር ቱ ላየር ሲያስተላልፉ የድሮ መረጃዎችን እኩል እያደባለቁ ነበር የሚያሳልፉት። ሞዴሉ ጥልቅ እየሆነ ሲሄድ መጀመሪያ ላይ ያገኘውን ጠቃሚ መረጃዎች በአዲሶቹ ይውጥና ይደበዝዛል ወይንም ይረሳል ማለት ነው። ሙንሾት ኤአይ ግን ይህንን አሰራር ሙሉ በሙሉ ቀየረው። በአዲስ ቴክኖሎጂ እያንዳንዱ የኤአይ ላየሮችን ልክ አንድ ሰው ልጅ ማስጀመረ ከበፊቶቹ መረጃዎች የቱ ነው ለዚህ ስራ ጠቃሚው ብሎ በመምረጥ ጠቃሚውን ብቻ ወስዶ መጠቀም ያስችለዋል ማለት ነው። ይህ ትንሽ የሚመስል ለውጥ ግን አስገራሚ ውጤት አምጥቷል። ይህ አሰራር ኤአይ በተመሳሳይ የኮምፒውተር ኃይል በፊት በ25% የበለጠ አቅም እንዲኖረው እና ውስብስብ የሂሳብ እና የኮዲንግ ጥቅሞችን
በትክክል እንድመልስ አድርጎታል። የኤአይ ስልጠና ወጪንም በእጅጉ ቀንሷል ማለት ነው። እንግዲህ ውድ ተመልካቾቻችን ይህ ኩባንያ እያመጣው ያለው ለውጥ የኤአይ ዘርፍ ላይ ሙሉ በሙሉ እያናወጠው ይገኛል። አብዛኛውን ሞዴሎች ኦፕን ሶርስ በማድረግ ለተመራማሪዎች እና ለሶፍትዌር አበልጻጊዎች በነፃ እንዲያገኙ በማድረግ ከትልልቆቹ የአሜሪካ ኩባንያዎች ጋር ያለውን ፍክክር አጡፎታል። ሙንሾት ኤአይ ዌብሳይቶችን በማዘጋጀት የፋይናንስ ዳታዎችን በኤክሴል በመተንተን እና ውስብስብ ስራዎችን ለ1% ኤጀንቶች በመከፋፈል ወደፊት ስራዎችን እንዴት ቀላል እንደሚያደርግልን በግልጽ እያሳየን ነው ማለት ነው። እንግዲህ ተመልካቾቻችን የዛሬው ዝግጅታችን ይሄን ይመስል ነበረ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።